ዛሬ ከሌላው ጊዜ በላይ ይህንን ቪዲዮ ሼር፣ ሪፖስት እና ኮፒ ሊንክ እያደረጋችሁ እንድትተውልን እንፈልጋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቲክቶክ ቤተሰቦቻችን እንዴት ናችሁ? ዛሬ ልናስቸግራችሁ የመጣ ነው። እንደምትተባበሩ ተስፋ እናደርጋለን። ዛሬ የተገኘነው በቅዱስ ጳውሎስ ሆስፒታል ወንድማችን አብዱልከሪም ነስሩ ባጋጠመው የደም ካንሰር ምክንያት ከ3 ወር በላይ በቅዱስ ጳውሎስ ሆስፒታል ሲከታተል ነበረ። በቀን ከ10 ሺህ ብር በላይ እያወጣ የኬሞቴራፒ ሕክምና ሲከታተል ነበረ እና በዚህ ሰዓት ደግሞ ሕክምና ሀገር ውስጥ ስለማይገኝ ከሀገር ውጭ 7 ሚሊዮን ብር በላይ ጠይቋል። ይህን ደግሞ ቤተሰቦቹ ማድረግ ስለማይችል እናንተን እርዳታ ፈልገን እዚህ ተገኝተናል። እስቲ የበለጠ መረጃውን ደግሞ ከወንድሙ ነው። ወንድሜ ከ3 ወር በፊት ባጋጠመው የደም ካንሰር ምክንያት በቅዱስ ጳውሎስ ሆስፒታል የሄማቶሎጂ ሴንተር ውስጥ የኬሞቴራፒ ሕክምናውን እየተከታተለ ነበር የነበረው። ነገር ግን አሁን ባለው ሁኔታ የአጥንት መቅኔ ንቅለ ተከላ እንዲደረግለት ከሀገር ውጭ ሄዶ ሕክምናውን እንዲወስድ በቅዱስ ጳውሎስ ሆስፒታል የሕክምና ቦርድ ተወስኖለታል። ለዚህም ለሕክምና ከ64,000 በላይ የተጠየቀን ሲሆን ያንን ደግሞ ለማድረግ እኛ ቤተሰቦቹ የአቅም እጥረት አለብን። ስለዚህ ሁላችሁም ኢትዮጵያውያን የቻላችሁት እንድታደርጉልን በአላህ ስም እንጠይቃለን። ሁላችሁም ኢትዮጵያውያን ተባብረን ታላቅ ወንድሜ እንድታድኑልኝ ስል በአክብሮት ጠይቃለሁ። ያለውን ነገር ይኸው ከወንድሙ ሰምታችኋል። በተቻለ መጠን ሁሉም ያለውን ነገር ሁሉ ተረድቶት ወንድማችንን ከአልጋ ላይ አስነስተን ኢንሻአላህ እናየዋለን። ጤነኛ ሆኖ ከታች ያስቀምጥንላችሁ የወንድሙ የኢብራሂም ነስሩ አካውንት ነው። በታች በተቀመጠው አካውንት የአቅማችሁን በተቻለ መጠን ለአላህ ብላችሁ እንድትደርሱለት እጠይቃለሁ።